ስዕላት ምንድን ናቸው የሚል 5 ነገሮችን እንመልከት። ስዕላት ምንድን ናቸው ለኛ? ቅዱስ ጎርጎርዮስ ዘኑሲስ የተባለ አባት ስዕላትን 5 ትርጉም ሰጥቷቸዋል። የመጀመሪያ ምንድን ናቸው? የሰማይ መስኮቶች ናቸው። ሰው ቤቱን ከፍቶ በመስኮት ውጭውን እንደሚያይ ሰማይን ማየት ለሚፈልግ ሰው ጥሩ መስኮቶች ምኖች ናቸው? ቅዱሳት ስዕላት ናቸው። ቤተ መቅደሱ ስንገባ ግድግዳው ላይ ያሉትን ስዕላት ስናይ መላእክትን እናያለን፣ የሥላሴን ዙፋን እናያለን፣ ቅዱስ ቅዱስ እያሉ የሚያጥኑትን እናያለን፣ ካህናተ ሰማይ እናያለን። ሰማይን ማናይ በስዕላቱ ውስጥ ምንን እናያለን? የሰማይን ዓለም እናያለን። ስለዚህ ቅዱሳት ስዕላት የመጀመሪያ ምንድነው ስራቸው? የሰማይ መስኮቶች ናቸው። ሰው ሐሳቡን ወደ ሰማይ እንዲያደርግ ለጊዜው ያደርጋሉ አለ። መጀመሪያ ነው። ሁለተኛው በሁሉም ልሳን ወይም በሁሉም ቋንቋ መናገር ይችላል። ለምሳሌ እዚህ ጋር የቅዱስ ሚካኤል ስዕል ተስሏል። ይሄ የቅዱስ ሚካኤል ስዕል የተሳለው በአማርኛ ነው በእንግሊዝኛ? በሁሉም አትመልሱ። በሁሉም ነው አይደል? የምንም ሀገር ተናጋሪ የናይቶ ሚካኤል መሆኑን ማወቅ ይችላል አይችልም? ስለዚህ በቋንቋ አይገደብም። ሌላው ስብከት በቋንቋ ይገደባል፣ ሌላው መዝሙር በቋንቋ ይገደባል። ስዕላት ግን በቋንቋ ይገደባል። በሁሉም ቋንቋ የሚናገሩ መምህራን ናቸው ስዕሎች አሉ። ሶስተኛ ያልተማረ ማያነባቸው መጽሐፍ ማንበብ የማይችል ሰው ስዕል አይቶ መረዳት ይችላል ይችላል። ምንም ማንበብ የማይችሉትን ሰዎች የእመቤታችን ስዕል ስታሳዩዋቸው እመቤቴ ነው። ይሄ ለሁሉም ነው። በጽሁፍ የማንደርሰው መጽሐፍ ቅዱስ ቨርባል አይኮኖግራፊ ይባላል፣ ወይ የቃላት ስዕል ይባላል። የክርስቶስን በቃል ስንስለው መጽሐፍ ቅዱስ ይሆናል። በሚታይ ነገር ስንስለው ደግሞ ስዕላት ይሆናል። ይሄኛው ማንበብ የሚችሉት ምን አይነት ሰዎች ብቻ ናቸው? ስዕላትንስ ገምቷቸዋል ማለት ነው። ቅዱስ ጎርጎርዮስ ዘኑሲስ የሚባል አባት ምን ይላል? የክርስቶስን ስቅለቱን ባየሁ ጊዜ ይላል ይህንን ስዕል ያለ እንባ ልመለከተው አልችልም ይላል። የተሰቀለውን ሳይ ያለ እንባ ላየው አልችልም፣ ምክንያቱም ሰዓሊው በጥበባዊ መንገድ ታሪኩን ፊቴ ላይ ስላመጣብኝ ነው ይላል ቅዱስ ጎርጎርዮስ። ይህንን ያየው ደግሞ ዮሐንስ ዘደማስቆ የተባለ አባት ከእሱ ጋር የተነሳው ምን ይላል? ስዕላት እንዲህ አይነቱን የቤተ ክርስቲያን ሐኪም እንዲያለቅስ ከረዱት የዋህ ሰዎችን ያልተማሩትንማ ምን ያህል ይጠቅማቸው ይሆን ብሎ ተናግሯል። ስለዚህ ሶስተኛ አልተማረም ያለባቸው። አራተኛ የሰዓሊያን ስብከቶች ናቸው ይላል። የሰዓሊያን ምኖች? ሁሉም ሰው እግዚአብሔርን የሚያገለግለው በጸጋው ነው አይደል? መስበክ የሚችል በስብከት ስለ ክርስቶስ ስቃይ ተሰቀለ ተሰቃየ ብሎ ይሰብካል። መዘመር የሚችል ይዘምራል። መጻፍ የሚችል መሳል የሚችል ይስላል። ስለዚህ ስዕል አያስፈልግም ማለት ሰዓሊያን በጸጋቸው አያገልግሉ እንደማለት ነው። ሁሉም በተሰጠው ነው። እኔ በጥሩ ቋንቋ ክርስቶስ ተሰቀለ ብዬ የምሰብከው አንዲት ዘማሪ በጥሩ ቋንቋ ክርስቶስ ተሰቀለ ብላ ትዘምረዋለች። ሰዓሊው ደግሞ እንደተሰቀለ አድርጎ ምን ይለዋል? ይስለዋል፣ ቁጭ ያደርገዋል። እንደውም አንዳንዴ የሰዓሊያው ይበልጣል ከተናጋሪውና ከዘማሪው አይደለም። ምክንያቱም አንዳንዴ ስብከት ስንሰበክ የማይሰማንን መዝሙር ሲዘመር የማይሰማንን ስዕሉን ስናይ መከራውን ልናስብ እንችላለን። ጥሩ ተደርጎ ከተሳለ ግልጽ ነው አይደል? ስለዚህ ስዕላት የሰዓሊያን ምኖች ናቸው፣ ስብከቶች ናቸው። ገባችሁ አይደል? የመጨረሻው የማይናገሩ መካሪዎች ናቸው። አሁን ቤተ መቅደስ ስትገቡ ጸጥ ብሏል፣ ድምፅ የለም። ግን ሰው ስዕሉን እያየ በስዕላቱ መማር ይችላል አይችልም? ይችላል። የማይረብሹ ሰባኪያን ማለት ድምፅ ሳያወጡ ሰው ማስተማር ይችላል። በቤተክርስቲያን ታሪክ ቅድስት ማርያም ግብፃዊት የምትባል ሴት ነበረች እና የሚገርማችሁ በሕይወቷ በዝሙት ነው የኖረችው፣ በሴተኛ አዳሪነት። ማን አልኳችሁ? ስሟ ማርያም ግብፃዊት። እና ይቺ ሴት በጥሩ ቤተሰብ ነው ያደገችው። ግን አንዳንዴ ቤተሰብ ጥሩ ሆኖ ልጁ ጥሩ ላይሆን ይችላል አይደል? ተለፍቶበት ጥሩ ክርስቲያኖች ነው ያሳደጓት። ግን እሷ በ16 ዓመቷ ከቤት አስቸግራ ወጣች። ከዛ ሴተኛ አዳሪ ሆነች። ሕይወቷን በሙሉ በዝሙት ነው የኖረችው። እና አንድ ቀን ሰዎች እስክንድሪያ ላይ መርከብ ሲሳፈሩ አየች። ምንድነው ስትል የኢየሩሳሌም ተጓዦች ናቸው ሊሳለሙ ነው የሚሄዱት የሚል ወሬ ሰማች። ስትሰማ አይና አጋጣሚማ ተጠቅሜ ደህና ገንዘብ ሰብስቤ መምጣት አለብኝ አለች። እሷ ገንዘብ የምትሰበስበው በምንድን? በዝሙት።
ከዛ ሄደች፣ እዛ መርከብ ተሳፈረች። መርከቡንም ከፍላ አይደለም በዝሙት ነው። አብሬ ተኛለሁ አሳፍረኝ ብለው ገባች። እዛ መርከብ ላይ መንገደኞቹን ስታሰናክል ስትዳር ስታፈርስ ቆይታ መጨረሻ ኢየሩሳሌም ደረሰች። ኢየሩሳሌም እንግዲህ እንደምታውቁት በፊልምም ወይም ሄዳችሁ ያያችሁ ግቢ ነው። ትልቅ ግቢ ማለት ነው። ኢየሩሳሌም እንደ ሀረር በር ነው እና ትልቅ ግቢ ማለት ነው። 1 ኪሎ ሜትር አይሞላም። እና በዛ ልትገባ ቅጽሩ ውስጥ ልትገባ ስትል ከኋላ የሆነ የማታየው እጅ እየጎተተ ይመልሳል ወደ ኢየሩሳሌም እንዳትገባ ማለት። አሁን ልትገባ ስትል የሆነ የማታየው እጅ ወደ ኋላ ጎትቶ ሲጥላት ታያለች። መጨረሻ ለይዟት ብዙ ታግላ በሩ እየጠፋባት መንገዱ እየጠፋባት ስትቸገር በጣም ራሷን አዞራ ተረበሸች። ከዛ አረፍ ልበል ብላ እዛ ከኢየሩሳሌም ቅጽር ውጪ ያለ አንድ ቤተክርስቲያን ገባች። ስትገባ የእመቤታችንን ስዕል ተመለከተች እና የእመቤታችንን ስዕል ስታይ እንደነገርኳችሁ ቤተሰቦቿ ክርስቲያኖች ነበሩ። ምንም ቢሆን ትዝታው አላት እና ድንግል ማርያምን ስታይ የእመቤታችን ንጽህናና የእሷ ኃጢአት ታያል። ድንግል ማርያም ምን ያህል ንጽሕት ድንግል እንደሆነች፣ እሷ ደግሞ ምን ያህል የረከሰች ዘማ እንደሆነች፣ በዝሙት የምትኖር እንደሆነች በዛ ስዕል ብቻ ትሕትናዋን ጽሙናዋን እመቤታችን ስዕል ጥሩ አድርጎ የሳላት ሰው የእመቤታችንን ትሕትና የሚያሳይ ስዕል ስለነበር ያንን አይታ በስዕሉ ተመከረች። ከዛ ወደ በረሃ ሄደች። ለብዙ ዓመታት በንስሐ በጸሎት ራሷን ለእግዚአብሔር ሰጥታ ሳለፈች። በኋላ አባ ዞሲማስ የተባለ ቅዱስ ሂድና አናግራት ተብሎ ተልኮ ስጋው ደግሞ አቀበላት። ከ3 ቀን በኋላ ተመልሰን አለችው። ተመልሳ ስትመጣ ታሪኳን ነገራው ነው። ተመልሶ ሲመጣ ለ3 ቀን አርፋ ጠበቀችው። በክብር ቀበራ በረከቱ ይደረብ። ቅድስት ማርያም ግብፃዊት ትባላለች። አሁን ይህችን ሴት ማንም አልሰበካትም። ምንድን ነው የሰበከው? ስዕላት